ናችሁ? ሁሉ አማን? እኔ ብሩክ ነኝ። ይህ ቻናል ከዚህ በኋላ ስለ ፉትቦል መረጃ ታገኙበታላችሁ። አዳዲስ ነገር፣ ዝውውር፣ ትንታኔ መሳሰሉ አዳዲስ ነገሮች ታገኙበታላችሁ። ሰብስክራይብ አድርጉት። አመሰግናለሁ። ሰሞኑ ፈረንሳይ ስዊድንን 3-0 ባሸነፈበት ጨዋታ ላይ ኪሊያን ኤምባፔ የዓለማችን አዲስ ሪከርድ አስመዝግቧል። ሌላኛው የሊቨርፑሉ ተከላካይ ቨርጅል ቫን ዳይክ ሊቨርፑልን ለመልቀቅ ተቃርቧል እየተባለ ነው። ተቃርቧል፣ ግን እዛ ያሉት ሊቨርፑል አመራሮች ሊቨርፑልን እንዲለቅ አይፈልጉም። እዛው ይቆያል፣ ይሄዳል የሚባለው ነገር አዲስ ነገር ካለና አሳውቃችኋለን። ሌላኛው ማርክስ ራሽፎርድ ባለፈው ውድድር ዘመን ባርሴሎናን ተቀላቅሎ 14 ጎል እና 14 አሲስት አድርጓል። ሆኖም የላሊጋው ሻምፒዮን ባርሴሎና 30 ሚሊዮን ዩሮ ላለመክፈል ዝግጁ ባለመሆናቸው ወደ ኦልድ ትራፎርድ ይመለሳል። ሌላኛው ደግሞ ባየር ሙኒክን ይመለከታል። ባየር ሙኒክ ከኢንትራክት ፍራንክፈርት ናትናኤል ብራውንን በ5 ዓመት ውል አስፈርመዋል። ናትናኤል ብራውንን ኢንትራክት ፍራንክፈርት በ2004 ጥር ወር ተቀላቅሎ 72 ጨዋታዎች አድርጓል። ስለዚህ አሁን ባየር ሙኒክ ላይ ምን ያሳየን ይሆን እንመለከታለን። መልካም ቀን ይሁንላችሁ። ሰብስክራይብ አድርጉት። አመሰግናለሁ። እኔ ብሩክ ነኝ። ቻው። መልካም ቀን